ብዙ መሐንዲሶች የብረት ቴክኦፍን ለመስራት የኤክሴል ቴምፕሌት መጠቀም ከጀመሩ የተወሰኑ ዓመታት ተቆጥረዋል። ይህ መንገድ በእጅ ከሚሰራው በጣም የተሻለ መሆኑ አያከራከርም። ነገር ግን በዚህ መንገድ የተዘጋጁ ቴክኦፍ ሽቶችም አስተማማኝነታቸው በብዙ ምክንያቶች ጥያቄ ውስጥ ይወድቃል። ወርክሺቱ ካልተቆለፈ ፎርሙላዎች በስህተት ሊሰረዙ ይችላሉ። ከተቆለፈ ወይም ፕሮቴክትድ ከሆነ ደግሞ ተጨማሪ ሮው ማስገባት ወይም የማያስፈልጉትን መቀነስ አይቻልም። ሌላኛው ችግር ደግሞ ፎርሙላ የማያውቀው የብረት ዳያሜትር ብናስገባ ወይም ቁጥር መጻፍ ያለብን ቦታ ላይ የተለየ ነገር ብንመዘግብ አሊያም ደግሞ በስተት ሳንሞላ ብንተው ብዜቱ ዜሮ ይሆናል። ከላይ በተጠቀሱት ወይም በሌላ ተመሳሳይ ምክንያት በቴክኦፍ ሺት ላይ የተሰራ ትንሽ ስህተት ኮንትራክተሮችን ብዙ ሺህ ብሮች ሊያከስር የሚችል ሲሆን የመሐንዲስ ግምት የሚሰሩ ባለሙያዎችንም በጣም የሚያስወቅስ ስህተት እንዲሰሩ ያደርጋቸዋል። የYGCVD ሪኢንፎርስመንት ቴክኦፍ ሚኒ ቱል ከነዚህ ስህተቶች ነፃ ነው። የአንድ ሜምበር ተፈላጊ መረጃ ካልተሟላ ወይም በአጋጣሚ ዲሊት ከተደረገ ስሙ ያለበት ሴል ቀይ ስለሚሆን ችግሩን አግኝተን በቀላሉ ማረም እንችላለን። በስህተት ትክክለኛ ያልሆነ መረጃ ለማስገባት ቢሞክርም አይቀበለንም። በተጨማሪም ፎርሙላ ያለባቸው ሴሎች በሙሉ የተቆለፉ በመሆናቸው በአጋጣሚ ሊሰረዙ ወይም በስህተት ሊቀየሩ አይቻልም። ቴብሉን ለማስፋት ሜምበር ኔም በሚለው ኮለም ስር አንዱ ሴል ላይ ደብል ክሊክ በማድረግ የተፈለገውን ያህል ሮው ከነ ፎርሙላው ማስገባት ይቻላል። የማያስፈልጉ ወይም ትርፍ የሆኑትን ዲሊት ለማድረግም በተመሳሳይ መንገድ ደብል ክሊክ አድርጎ ሙሉን ሮው መሰረዝ ይቻላል። ፕሪንት ሲታዘዝ ቴክኦፉ ስንት ገጽ እንደሆነ አስልቶ የገጽ ቁጥር ሰጥቶ እና ፕሮፌሽናል በሆነ መንገድ ፎርማቲንጉን አስተካክሎ ያዘጋጅልናል። ታዲያ ምን ይጠብቃሉ? YGCVD ቴሌግራም ግሩፕን በመቀላቀል ይህን ጠቃሚ ቱል በነፃ አውርደው ይጠቀሙበት።